አጥቤ ያለው ጨርሻለሁ ብዬ ያስተካከልኩትን ከነብ ማለት ነው አውልቃ ድጋሚ እጠቢው አልለቀቅም አለችኝ ማለት ነው። ሰዎቼ ውዶቼ፣ እኔስ ግራ ገባኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ በጣም ተናድጃለሁ ማለት ነው። እንደዛ አስተካክዬ ባለፈው ቪዲዮ ሰርቼበት ነበር፣ እንደዚህ ሳስተካክል ማለት ነው። አስተካክዬ ምን ብዬ በቃ ጨርሻለሁ ብዬ እንትን ያልኩትን ማለት ነው ድጋሚ አልለቀቀም። እንደገና አውጥተሽ ጠቢው አለችኝ ማለት ነው። እሺ ችግር የለውም ብዬ ሳስገባው ማለት ነው። ወላሂ አታምኑኝም፣ ሳስገባው በመከራ ነው ያስገባሁት። ይሄ የከነቡ እንትን ጨርቅ ማለት ነው በርጥቡ ነው ለካ የሚገባው። እኔ አድርቄ ያስገብቼው ማለት ነው። በጣም እምቢ ብሎኝ ማለት ነው። ይኸው ከዚህ ጋር ራሱ ተቀዷል። ይኸውላችሁ ቤቱ ጋር ነበረ። ይኸውላችሁ እዚህ ጋር ራሱ ተተርትሯል ማለት ነው። ሳስገባው እምቢ ብሎኝ በጣም እንትን አስቸግሮኝ ማለት ነው። ሳስገባው እንደዛ ለፍቼ ምን ብዬ ያስገብቼው ማለት ነው። አሁን አውጥተሽ ቀይረሽ ጠቢው አልለቀቀም ብላኛለች። ገና ቀዳዳውን አላየችው። ቀዳዳውን ስታዩ አሁን ደግሞ ሲጀመር ሳወጣው በቃ እንዳለ ትርትር ይላል። በቃ ሳወጣው ማለት ነው። አሁን ምን ይሻለኝ? ላውጣው? ልተወው? አጥቤዋለሁ ልበላት ድጋሚ ወይስ ምን ልበላት? እኔ ግራ ገባኝ። ደግሞ የሆነ ምልክት አድርጋበት ከሆነስ ብዬ ደግሞ ፈራውኝ ማለት ነው። እና በጣም ነው ያናደደችኝ ወላሂ። ብቻ አላቅም ይሄን እንትኑ ራሱ ምንጣፉን ማለት ነው አልቦረሽኩትም ነበር እዛን ቀን ማለት ነው። ሌላውን ሰርተሽ ይሄን ለምን ተውሽው አለችኝ ስትለኝ፣ እንዴ አይ እንትን ስላለን ነው ስላልቆሸሸ ነው አልኳት ማለት ነው። ይሄ ምኑ ነው ያልቆሸሸው ብላኝ ኮስተር ስትልብኝ ማለት ነው። እሺ በቃ እንትን እለዋለሁ አረገዋለሁ ብዬ እንተለማመጥኳት ማለት ነው። ለካ ለመመጥ አይወድባቸውም። ኮስተር ስትሉ ነው ማንኛውም ነገር እንትን የሚልባቸው የሚያምር እነሱ ነው እንትን የሚሉት ማለት ነው። ቆፍጠን የሚሉት እና እኔ አላውቅም። ብቻ እስቲ ፈጣሪ ያግዘን፣ አላህ ያግዘን። ብቻ እኔ በጣም ከባድ ነው። እንዴት ተቸግሬ እኮ እንዳስገባሁት ራሴ ነኝ የማውቀው እንጂ ላቤን ነው የጨረስኩት። ወላሂ ሳስገባ እምቢ ብሎኝ ማለት ነው። ወይ ለሁለት ካልሆነ በአንዳንድ በኩል ተይዞ ካልገባ በጣም ነው የሚያስቸግረው። እሷ ደግሞ ይሄን አታውቅም፣ ምን አገባት። እና አሁን ይሄ ምንጣፍ ንጹህ አይደለም በነገራችን ላይ። እዛን ቀንም ያው ግቢ አጥቤ ነበር ብያቸዋለሁ። ግቢ በጣም ትልቅ ነው ብያችሁ ነበረ። እሱ ስላረኩ ነው እንጂ እኔ ስለደከመኝ ነው እንጂ የተውኩት ንጹህ አይደለም። እውነቷን ነው ምንጣፉ ማለት ነው። ግን የልጆች ክፍል ስለሆነ ብዙም እንትን አላልኩለትም፣ አላዘንኩለትም ማለት ነው። አሁን ይወጣሉ፣ አሁን ይገባሉ። ሲጀመራችሁ ግምት አሁን አጽዳችሁ አሁን መልሰው ግምት አንዱን ስታነሱ አንዱን አምጥተው ግን አውዙ ቢላሂ ሽጣረንጅ ጅኒ ነው የሚያስመጡት። ወላሂ እኔ አላውቅም። ብቻ እስቲ ወላሂ የእኛም ሀገር ልጅ ተጨማለቀ ይላልን አንዳንዴ። እኔ ወላሂ ልጄ ማለት ነው የመታዋት ማለት ነው። አሁን እኔ እንጃ እጄን ቆርጬ ላውጣው እንዴ እላለሁ። ትንሽ ነገር እንኳን እንትን ስትልብኝ ማለት ነው ስትጨማለቅ ወላሂ ባገኘሁት ነገር ነበር አንስቼ እንትን ምላት መመታት ማለት ነው። ያው መጨማለቅ ነው እንደዚህ ምናምን ነበርኩ። ለካ ይሄ ማለት እናንተ ወይ መጨማለቅ ለካ በየቦታው አለ። እኔ አሁን በጣም እንትን ይቆጨኛል ማለት ነው። ያ የመታዋት ይመጣብኛል። ወይኔ የኛ ሀገርም ልጆች አሁን አደግን እላሉ። የኛ ሀገርም ልጆች አሁን ተጨማለቁ ብለው ሲመቱ እኔ አላውቅም እንዴ። አሁን አንስታችሁት በተለይ ሴቶቹማ ላኢላሀ ኢለላህ ወንዶች አይሻሉም ብላችሁን እስቲ እኔ እንጃ እናንተ ጋር እስቲ እንዴት ነው? እኔ ምንም ቢሆን ወንድ ይሻለኛል ነው የምለው። ወንዱም ግም ነው፣ ግን ቢሆንም የለበሰውን እንትን ልብሱን ማለት ነው። አሁን ጧት ታጥቦ ይቀይራል እንትን ልብሱን
ጥሎት ነው መሬት ላይ የሚወጣው ማለት ነው። እሱን አነሳለሁ። እሺ ይሁን። ከትምህርት ቤት ሲመለሱ ወንዱ ልጅ ሲመለስ ከትምህርት ቤት አምጥቶ ይጥላል። ቀይሮ እንትን ጀለቢያውን ማለት ነው አነሳለሁ። 10 ሰዓት ላይ ለኳስ ሲሄድ ይቀይራል። በቦታው ነው የምጥለው። ግን ሴትዮዋ ካየቻቸው በጣም የምትቆጣቸው አንሱ ነው የምትላቸው። ግን እኔ እሷ እስከምትናገር እኔማ ለአንድ ቀን ምርር አለኝና ለሆነች ጓደኛዬ አረ እንደዚህ ነው በቃ እኔ አቅተውኛል ምናምን አልኳት ማለት ነው። ግን እሷ ካየቻቸው በጣም ትቆጣቸዋለች። ስላት እንዴ አታንሹ አለችኝ። ትያቸው ወይም ደግሞ ሄደሽ ተናገር ይኸው እንደዚህ ነው በያት ምናምን። ኧረ እንደዛማ እንዴ ስራሽ አይደለም ወይ? ለምን ምን ልትሰሪ ነው የተቀመጥሽው ብትለኝ እኔ በዛ ሰዓት ምን እላታለሁ? ውርደት አይደል እንዴ? እኔ ምን እላታለሁ በዛ ሰዓት? ወይንም ባላየ ዝም ብዬ እስከምታየው ብዬ ዝም ልበለው እንጂ እንደዛማ እንዴት እላታለሁ ብዬ መለስኳት። በጣም ከባድ ነው ወላሂ በጣም ከባድ ነው። ግን እሷ ብቻ ሞራል ስለምትሰጠኝ አንሱ ምናምን ስለምትላቸው በቃ እንደዛ ስለምትላቸው ደስ ይለኛል። ባያነሱትም እንኳን በቃ የዛ ሞራል ይሰማኛል ማለት ነው። እሷ እንደዛ ምትለው ማለት ነው። እና አንዳንዴ ወንዶቹም ይሻላል ከሴቶቹ ማለት ነው። ሴቶቹም አንዷ በተቀመጠችበት የምትነሳ አንዷ እናቴ ገና ሳታድግ ያደገባት ቁሌታም አንዱን ታወጣለች። አንዱን በቃ ታላቅ እሷ ናት የምትሉት ታናሿ ማለት ነው። ታላቅ እሷ ናት በቃ ታላቋ ምንም የሆነች ገንዘቦ ነገር ናት። ምንም የምትለው ነገር የለም። በቃ ሞኝ ናት ልበል እኔ አላውቅም። ብቻ እንደ ትልቅነቷ አይደለችም። ያቺ በሁሉም ነገር ግን ትላታለች። ብቻ ስለማታበላሽ ምናምን ወዳታለሁ ማለት ነው። እንደዚህ እቃ ምናምን ማውጣት የለም። ያቺስ ደብተሩን በአንድ በኩል አውጥታ ትጥለዋለች። ልብሱን በአንድ በኩል ክፍሉ አዝታችሁት ማይጸዳ ክፍል እነሱ ክፍል ማለት ነው። አንዳንዴማ ያናድዱኝና ማለት ነው ዝም ብዬ ነካ አድርጌ እወጣለሁ። ምንም እንዳይሳለው ማለት ነው። በጣም ነው የሚያስጠላው። ለማንኛውም ውዶቼ እስቲ ሴትዮዋ ዛሬ እስቲ በኮመንት ንገሩኝ። ልተወው እስቲ በጣም ነው ያስጠላችኝ ማለት ነው። የለችም አጥቤዋለሁ ልበላት። ምናልባት አሁን በአሁን እንዴት ደረቀ ካለችኝስ ዝም ብዬ ልጠበው? ምን ላድርግ? እኔ ማጠቡ ሳጥበዋለሁ። ሳሙናው እሷ ነው፣ ችግር የለውም። በእኔ እንትን የሚልብኝ ነገር የለም። ግን ሳስገባው በጣም ነው የሚያስቸግረኝ ማለት ነው። በጣም እስቲ ለማንኛውም እንደሚሆን አደርጋለሁ። እስቲ ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ወዳችኋለሁ።